ኦኬ ቡታጅራ ምን እንታዘዝ? እንዴት ነህ? ሰላም ነው ወይ? ይሄ ሰላምታ በዛ እኮ ሰላም ነን አልኩ። አይ አክባሪ ስለሆንኩ ነው የአራዳ ልጅ። ኦኬ በቃ ከዛ ውጭ ወደ ውጭ ነው። ሌላ ምን? ከዛ ውጭማ ወደ ውጭ ነው። ኦኬ ጥቅሙ ምንድነው? ይሄ አመጋገብህ እሱን ማወቅ ፈልጌ ነው። ጥቅሙ ይሄ አናናስ ነው። ፓፓያ ለቆለጥ ቆንጆ ነው ነው። ኧረ ተው። ሌላስ? ለቂንጫ ለሴትም ነው። ኧረ ተው እንጂ እስከ ዛሬ ያላወቅኩት ነገር ነው። ይሄን ትበላለህ ይሄን ትበላለህ፣ ሰላምህን ታገኛለህ። በቃ ሞክራለሁ። እሺ ያ በልተህ አታውቅም እንዴ? አውቃለሁ፣ ግን የሆነ የተለየ ነገር መስሎኝ ነው ሳየው። ስታይልህ በጣም አሰራርህ፣ ሁኔታ ሳየው እንትን እኮ ነው። በሌላ ስትበላው እንትን ያደርጋል፣ ያጨማል በካራ ላጥራት። በቃ እንግዲህ ባለቤት ካለስ ፓፓያ በልካችሁ ከዛ በኋላ የአርሴናል እና የማንቸስተር ሜዳ ነው የሚሆነው አልጋው። ኧረ ተው ታዲያ እና ይሄ ወዝ በወዝ የሚያደርገው እሱ ነው። አንተ ይሄ ወዝህ እኮ ብዙ አለው። የአንጎል ምግብ አለ፣ የጥፍር ሁሉ። እሺ እኛ ጋር አሜሪካን ሀገር ሌላ ቀን እዚህ እኮ ደንቁረናል እኮ እዚህ ጆሲ። እዛማ ደንቁራችሁ ወደ ጉንዳን ተቀይራችሁ እርስ በርስ ነው የምትበላሉ። ጉንዳን ይሻላል። እንደው አስቸጋሪ ዲዚዝ ነው ነገሩ። በጣም የሆነ ምን አይነት ፈተና እንደሆነ እስቲ ጸልይልን፣ እግዚአብሔር እንዲጎትተን ወደዛ። የነጭና እዚህማ በቃ ቤት ላይ ያለ እንትን ቧንቧውን ስትከፍተው ወተት ነው የምትጠጣው። የወተት ቧንቧ እዚህ ረመጥ ነው ጆሲ፣ ረመጥ። እሱ የእናቴ ልጅ የጠላ ቂጣ ዳጣና ሚጥሚጣ ቧንቧ ስትከፍት የመንደሩ ሚጥሚጣ መጥቶ አብሮ ነው ሸበልብ ያደረገ። በጣም እና እሱ እኮ ነው የምልህ፣ እሱ እኮ ነው ግን ይለኛል። እሺ የገባ ሰው አለ ከዱባይ ጆሳባ? እሺ ምን ሀሳብ አለ? እኔ ስለ ሱፋ ማውራት ፈልጋለሁ። አሁን አንድ ነገር ልንገርህ። አንተ ተሰደህ ግመል እየጠበቅ ነው። ስለ መሰላል ቆይ ተረጋጋ ጆሲ። ለምንድን ነው ስሜታዊ የምትሆነው? ቆይ አንተ ተረጋጋ ነው። አዳምጠኝ። ስለ ሶፋ ጅኒ ቆለጥ አትበል። ያለ ማሰብና መጨነቅ ያለብህ አንደኛ ሽንት ቤት ባዞ ላይ እንኳን ይሄ በፋሲሊቲ ደረጃ ሪላክስ እያደረኩኝ ነው። ሪላክስ ሳይ አንተ መጣህ። አዳምጠኝ ነው የምልህ እኮ። ሪላክስ ጅኒ ቆለጥ አትበል እና ማሰብ ያለብህ ከድንጋይ ጠረጋ አረን ካራ በኋላ ስለ ድንጋይ ስለምትጨነቅ አንጎል ድንጋይ ይሆናል። መሰላሉ ልክልሃል ነው። ለምንድን ነው ስሜታዊ የምትሆነው? ቆይ ተረጋጋ። መሰላሉ ላይ ትወጣና ገመሏን መብዳት ነው ማለት ባትችልም እንዴት አድርገህ በመሰላል ግን ይላክልሻል። ለጸባይ አድርጊ። የማባክ ሶፋ ነው አንተ ሶፋ ራስ። ቆይ ትዳር የለክም እንዴ ጆሲ? ምንድን ነው እንደዚህ ባለጌ የምትሆነው? ቆይ አንተ ቂጥራስ ጋር ጅኒ ቆለጥ ምናምን አትበል አንተ። የዛች የወሸላ ልጅ መጀመሪያ ቆለጥህን ተገረዝ። ለትዳር አለ ናውረድ። ይሄ ማሰሻ ራስ ኢዚዝ ብያለሁ። የከባድ መኪና ጎማ የሆንክ ሰው ዝም ብለህ ትጦዛለህ። ታብታብ አድርጎ ጎበዝ። ሄሎ ዮሴፍ እንዴት ነህ? አልሐምዱሊላህ። ከየት ነው የገባኸው? ጉድ እኮ ሰላም ነው። እንዴት ነህ? አለን። ከየት ነው የገባኸው? ኢትዮጵያ። ኦ ዌልካም ባክ። ድምፅህ ኢዚዛ አሜሪካ ዘ ጋላክሲ ኔትወርክ ፉል ኖ አሜሪካ ገብቶላል። ኖ አሜሪካ
ደህና ነህ? የት ነኝ ያልከኝ? ኢትዮጵያ ነኝ ዮሴፍዬ። ኢትዮጵያ የት ቦታ? ኢትዮጵያ ጎንደር። እሺ ምን ሀሳብ አለ? አይ ሰላም ልልን ነው የገባሁት። እባክህ አሁን ያነኝና በባክህ እኮ አለቀ ሁሉ እባክህ ሰላም ልልን ነው የገባሁት። እባክህ በለኝ። ምን እያደረክ ነው ዮሴፍ? ምግብ እየሰራ ነው? እኔ ምን ከስራ መልስ ከአንዳንድ ነገሮች ደግሞ እዚህ ቤት የሚደረግ ይመችህ። አይ በጣም ትመቸኛለህ። ምግቦች ምናምን ከቤት ኩክ ታደርጋለህ። ያ አሁን ደግሞ ቡናችን ይቆላል፣ ሰላማችንን እናገኛለን። ጊዜ ካለን ቤት ነው ስራችን የምንሰራው በኮምፒውተር ኢዚስ ዲዛይን። ኦኬ ቡና ልቆላ ነው አሁን? ያ ጠዋትም አይደልኛ ጋር ቁርስ ተበላ፣ ፍሩት ተበላ፣ ቡና ተቆላ። እኔ ቡና እወዳለሁ ዮሴፍ። የጎንደር ሰው ቡና ይወዳል፣ ለምን እንደሆነ ባላውቅም። ደግሞ የቡና ባለሙያ ነበርኩ። እዚህ እንትን ቅምሻ ምናምን ታውቃለህ? ቡና ቅምሻ። ትምህርት ተምረሃል እንዴ? ትሬኒንግ አድርጌያለሁ ቅምሻ። ቡና ስራ የለውም እንጂ አድርጌያለሁ። ስራ ግን አላገኘሁበት። እንዴት ነው ግን ስትቀምስ እንዴት ነው ቴስቱ? ቴስት በ3 አይነት በ4 አይነት ቴስት ነው የምትቀምሰው። በሽታ፣ በጉንጭና በጉንጭህ፣ እዚህ ደግሞ ከግሮር ሲወርድ 3 አይነት ነው የምታውቀው ቴስት የምታደርገው። ወድ ነው ያረቂ ምናምን ቴስት ታደርጋለህ? ምን ነው ኖ ያረቂ አላደርግም። አረቂ አልወድም እኔ። ብታረግ አሪፍ ነበር። ጠጭ የሆነ ሰው ነው እንደዛ ቴስት ማድረግ የሚችለው። እኔ ደግሞ አረቂ ቴስት ታደርግና እከፍልህ ነበር። ኖ አላደርግም። ጆሲ አላደርግም። እሺ ጆሲ ማኛ ከሞጣ ጋር በባለፈው ጌም ስትጫወት አየሁና ማን አሸነፈ? አላየሁትም። መጨረሻው ላይ አላየሁትም። እኔ ቀጠቀጥኩ። አንተ አሸነፍከው? አሸነፍኩ። አላየሁት። እንደጀመራችሁ ነበር ያወጣሁት። ሌላ ምን ሀሳብ አለ? ምን አባቱ እዚህ ጋር ልጋጋም አስወጣው ይላል እንዴ? ልጋጋም አንተ ነህ እንጂ ጀዝባ። እኔ ልጋጋም? ቡና ቅምሻ ትሬኒንግ አድርጌያለሁ ስላልኩት ዝም ብሎ መሰለ ትሬኒንግ ቢደረገው 60 ሺህ ብር ከፍዬ ነው ትሬኒንግ ያደረኩት። ጀዝባ ምን አባ አሁን ዮሴፍ ይሄ ስራ ጥሩ ነው? ይሄ ስራ ጥሩ ነው? ለትሬኒንግ 60 ሺህ? ሶፊዬስ እንትን ወረፋው አይደርስም። በጣም ወረፋ አለው። በ3 ወር በ4 ወር ነው የሚደርስ። በጣም ሰው ትሬኒንግ ያደርጋል። የኢትዮጵያ መቼስ በቃ የጨነቀው ህዝብ እኮ ስራ የለም፣ ግን ለመማር ፍላጎቱ ሀይ ትንሽ ነው ያለው። ሞከር አድርጎ ማየት ጥሩ ነው። ለዛ ነው የወሰፊ መሞከር ቢገኝም የላ ደግሞ ጥራጥሬ ግዥ ምናምን ሰልጥኛለሁ። እባክህ ብዙ ሰርቲፊኬት ነው ያለኝ የወሰፊ ስራ ላይ ምናምን ትሞክራለህ? ምን ግዥ ነው? የጥራጥሬ ግዥ ነው። ማርኬቲንግ፣ ገበያ ጥናት ምናምን። ይሄ አተር ምናምን፣ ሰሊጥ፣ አኩሪ ምናምን
የሰሊጥ ብዙ አይነት ሰሊጥ አለ ማለት ነው። ኖ ቅምሻ አይደለም እሱ እንትን ነው ግዢ ላይ ማርኬቲንግ የለም ጥናት ኦኬ ባየር ላይ ኦኬ እሱን አድርጌያለሁ ዮሴፍዬ ስራ ግን የለውም ስራ የለውም ገና እየፈለኩበት ነው አሁን ሰላም ስለሌለ ከኛ ጋር ስራ ብዙም ሀብታሞች ወደዛ ኢንቨስት አያረጉም ሀብታሞች ወደዛ ሆነ አብዛኞች ያ ትልቅ ችግር አለ እሺ በል ስለገባ ደስ ብሎኛል ቴንኪው ዮሴፍዬ ቴንኪው መልካም የኮፊ ሰዓት ቴንኪው ቡናችን እንጠጣለን አሜሪካኑ ስራችን ከመጣ እንሰራለን